ሰላም ይዛላችሁ እህታችሁ ሳምሪ ነኝ። ሁላችሁም ደህና ናችሁ ብዬ ተስፋ አደርጋለሁ። ባለፈው በነበረን ቪዲዮአችን እግዚአብሔርን ቃል አድርገን ማጥናት እንዳለብን አይተን ነበር። በአሁኑ ቪዲዮአችን ደግሞ እግዚአብሔርን ቃል ለማጥናት ስንነሳሳ እንዳናጠና የሚያደርጉት ተጽዕኖዎች ወይ ተግዳሮቶች ምንድን ናቸው ወይ ምን ሊሆኑ ይችላሉ የሚሉትን እናያለን። እርግጠኛ ነኝ እናንተም ራሱ ጥቀሱ ብትባሉ ብዙ የምትጠቅሱት ይኖራል፣ ግን ኮመን የምንላቸውን ለማየት እንሞክራለን። እንደምናውቀው የእግዚአብሔር ቃል የእግዚአብሔር ድምጽ ነው። ባለፈው እንዳየነው በጥቅሳት በሁለተኛ ጴጥሮስ ምዕራፍ 1:20 ላይ እንዳለው የእግዚአብሔር ቅዱሳት ሰዎች ተመርጠው የተመረጡ ቅዱሳት ሰዎች እግዚአብሔር መንፈስ ተነርተው የተናገሩት እንደሆነ ይሄ ደግሞ የተናገሩት ደግሞ በወረቀት ላይ እንደሰፈረ በአዲስ ኪዳን ላይ እንደዛው እግዚአብሔር መንፈስ ቅዱስ አነሳስቷቸው የጻፉት ነገር ቃል እንደሆነ ይናገራልና የእግዚአብሔር ድምጽ ነውና የእግዚአብሔርን ድምጽ ደግሞ በህይወታችን ሰምተን እንዳንታዘዝ እንዳንኖረው እንደገና ደግሞ እውነቱን ወደ ማወቅ እንዳንመጣ ተስፋችንን ጌታችን ኢየሱስ ክርስቶስን እንዳናውቀው በጣም ብዙ አይነት ተጽዕኖዎች አሉ። ከነዚህ ውስጥ ኮመን የምንላቸውን እናያለን ማለት ነው። የመጀመሪያው ስጋችን ነው። ስጋ ሁሉ ጊዜ ኮንፈርት ነው የሚፈልገው አይደል? ስጋችን ሁሉ ጊዜ ከእግዚአብሔር ከመንፈሳዊ ነገር ሁሉ አጋንስት ነው። በቃ ሁሉ ጊዜ ምቾት ነው የሚፈልገው፣ ድሎት ነው የሚፈልገው። እንደውም እግዚአብሔር ቃል ገላትያ ላይ ስናየው በደንብ ይዘረዝርልናል። ገላትያ ምዕራፍ 5 ላይ ስፔሻሊ የስጋ ስራ ምን እንደሆነ ከቁጥር 19 ጀምሮ ብናየው በደንብ አርጎ ይዘረዝርልናል። እና ስጋችን ሁሉ ጊዜ ድሎትን፣ ኢንተርቴይንመንት፣ በቃ መጫወትን፣ መብላት፣ መጠጣት ይሄን ነው የሚፈልገው። ልክ when it comes to ደግሞ የእግዚአብሔር ቃል መንፈሳዊ ነገር ሲመጣ ይደከማል። ቀኑን ሙሉ በተለያየ ነገር ተይዘን ተወጥረን በስራ በትምህርት በተለያየ ሶሻል ላይፍ ላይ ምናምን ተይዘን ማታ ላይ ገለጥ ለማድረግ ለማንበብ ምናምን ስንሞክር ይደክመናል። ኦፍ ኮርስ ይሄን ነገር ይሄማ ምን አጋንንት ነው ሰይጣን ነው ብለን ማሰብ አንችልም። ይሄ too much በቃ ኦቨር ስፒሪቹዋላይዝ ማድረግ ነው ነገር። ግን ግልጽ ነው ስጋችን በቃ መገዛት አይፈልግም። በራሴ ብቁ ነኝ ብሎ በቃ በራሱ ነገር መምራት ነው የሚፈልገው። ስለዚህ የስጋን ስራ ነቅተን ማወቅ አለብን። እንዴት ነው የምናውቀው የስጋ ስራ? ስጋችን የስጋ ስራ የተገለጠ ነው፣ ግን ደካማ ፍጥረት ነው ስጋ። ለምሳሌ በአለም ላይ ራሱ ቀላሉ ነገር ስናይ የሰውነት እንቅስቃሴ ለመስራት ስናስበው ለምዶ የማያውቅ ሰውነት ተነስቶ ልሩጥ ካለ ተነስቶ ስፖርት ስራ ካለ ይደክመው ይችላል፣ ላይፈልግ ይችላል፣ ለይት መነሳት ላይፈልግ ይችላል፣ ብዙ ነገር። ልክ እንደዛው ስጋችን መጽሐፍ ቅዱስን ለማንበብ አይደለም ተውት መጽሐፍ ቅዱስንና ኖርማል መጽሐፍ ውስጥ አንባቢ ሊሆን ራሱ ብለን ትንነሳ እንዴት ነው የሚያታግለን? እንቅልፍ የሚለን የሆነ ፎከስ ማድረግ ያቅተናል። እንደዚህ አይነት ነገሮች ብዙ እንዘርዝር ብንል ማለት ነው ዲሲፕሊን ለመሆን ያቅቱናል። ስለዚህ የእግዚአብሔር ቃልም ደግሞ ኢማጂን የእግዚአብሔር ቃል ደግሞ መንፈሳዊ ነው፣ መንፈስ ነው ራሱ የእግዚአብሔር መንፈስ ያለበት ቃል ነው። ይሄን ቃል ደግሞ ለማንበብ ስንነሳ ጭራሽ ይብሳል እንጂ ነገሩ እና በቃ ብንዳከም በቃ እንቅልፍ ቢለን በተለይ ደግሞ ቀን ሙሉ ደክሞን ማታ ላይ እንቅልፍ ቢለን ፎከስ ለማድረግ ቢያቀተን እንዲገባን በቃ አይገባኝም ምናምን ብንል አዲስ ነገር ነው የምንሰማው፣ አዲስ ነገር ነው የምናነበው እና በአንዴው ይሄን ነገሮችን በአንዴው እግዚአብሔርን ቃል ማንበብ፣ በአንዴው እግዚአብሔርን ነገር መረዳት፣ በአንዴው በቃ ንቅት ብለን አንጠብቅ። ያ ስፔሻሊ ደግሞ ያለመድነው ነገር ከሆነ ማለት ነው። ስለዚህ ስጋት ስራ ተረድተን ኦኬ ቀስ በቀስ ምንም ባለፈው እንደምን ተስፋ ሳንቆርጥ እግዚአብሔርን ቃል ቀስ በቀስ ዛሬ ባይሆን ነገ የተሻለ ይመጣል እያለን በማሸነፍ መኖር እንችላለን። ደግሞ እግዚአብሔር ቃል ምን ይለናል? የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል። ስለዚህ በክርስቶስ ኢየሱስ ውስጥ ያለን እኛ ኢየሱስ ክርስቶስ ስጋን ከክፉ ምኞቱና መሻቱ ጋር ሰቅሎልናል። እኛ በክርስቶስ ውስጥ ከሆነን ደግሞ እግዚአብሔር ልጆች የሆነን እኛ ምንም የስጋን ስራ ማናሸነፍበት ምንም ሁኔታ የለም። ምክንያቱም ኢቭን በአለም ላይ ትልልቅ ተጽዕኖ እየፈጠሩ ያሉ ሰዎች ስጋቸውን ዲሲፕሊን አድርገው ነው፣ በስጋቸው ላይ ፈርደው ነው እንደዚህ መውጣት፣ እንደዚህ መሮጥ፣ በዚህ በሌሊት መነሳት፣ እንደዚህ ያሉ ብዙ አይነት ብናይ እናንተ ታውቃላችሁ ብዙ ጥሩ እና ስጋችንን ወስኖ አነባለሁ በቃ በዚህ ሰዓት አነባለሁ ስጋችንን ማስገዛት በእግዚአብሔር ኃይል በእግዚአብሔር ጸጋ ይረዳናል፣ ማሸነፍ እንችላለን ማለት ነው። ስለዚህ ነገሮችን በጣም too much በቃ መንፈሳዊ ነገር አናድርጋቸው። ስጋ ከደከመ ኢንተርቴይንመንት ውስጥ ውሎ እግዚአብሔር ቃልና ተመሰጥ አጥናው ብንለው ላይሰማን ይችላል። ስለዚህ
ቀስ በቀስ ራሳችንን ግን ዲሲፕሊን ማድረግ እንችላለን። ልክ ሀቤት እንዲሆነን ማንበብ ወይ ማንበብ ልምድ ውስጥ እንድንገባ ማለት ነው። እሺ ሁለተኛው ደግሞ ሰይጣን ክፉ አጋንንት ነው። የጠላት ስራ የታወቀ ነው። በቃ ክፋት ነው፣ ኃጢአት ነው፣ አመጽ ነው አይደል? እሱ መጀመሪያ ኃጢአትን የሰራው እሱ ነው። ያመፀ በእግዚአብሔር ላይ ያመፀ ነው። እኛ በእግዚአብሔር ቃል ላይ እንድንገዛ አይፈልግም። ከዛ ደግሞ እውነቱን እንድናውቅ አይፈልግም። ጌታ ኢየሱስ ራሱን ብሎታል። ዮሐንስ ወንጌል ምዕራፍ 8 ላይ ስናየው እሱ የውሸት ሁሉ አባት ነው ብሎታል። በቃ ውሸታም ነው፣ ነፍሰ ገዳይ ነው። እሱ ሊሰርቅ፣ ሊያርድ፣ ሊያጠፋ አይደለ ብቻ ለዚህ ብቻ ይመጣል ይላል። ስለዚህ የኢየሱስ ስራ የተገለጠ ነው። የጠላት ስራ አንስተው እና የአጋንንት ስራ እንዴት ነው የሰይጣን ስራ እንደሆነ የምናውቀው ብለን ካለን አንደኛ የመጀመሪያ የእግዚአብሔርን ቃል ልክ ለማንበብ ስንነሳሳ በጣም በደህና እኮ ሀገር በደህና ሰዓት በማለዳ ሊሆን ይችላል በጣም ተነቃቅተን ምንም ሊያዳክመን በማይፈጠር ሁኔታ ገልጠን እግዚአብሔርን ቃል ለማንበብ ስንሞክር የሆነ እንቅልፍ ጁብ ያለ እንቅልፍ ቀልተስ ያላሰብነው ራስ ጭው ማለት እንቅልፍ ራስ ምታት ሆነ ማዛጋት ከዛ ደግሞ ወደ ሌላ ሐሳብ መውሰድ ያልሆነ አይነት በቃ አስተሳሰቦችን መጥፎ ነገሮችን አይምሯችን ላይ ጸያፍ የሆነ ደስ የማይሉ ነገሮችን ካመጣ የክፉ ስራ ነው። መቃወም አለብን የኢየሱስን ስም እየጠራን ማለት ነው። ሌላኛው ደግሞ የክፉ ስራ እንደሆነ የምናውቀው በቃሉ ላይ እንዳንታመን አሁን ብዙ ሰዎች በኢትዮጵያ ምን በሌላ ዓለም ያሉትን ብናይ በቃ በእግዚአብሔር ቃል ላይ ሁሉም አይደለም። አሁን ግን ወደፊት ይበዛል የሚል እንትን አለ እና ምክንያቱም የእግዚአብሔር ቃል ታማኝነቱ ሰዎች እየተጠራጠሩ ያሉበት ሰዓት ነው። እንደ እግዚአብሔር ቃል አሁን እጃችን ላይ ያለው እኮ ብዙ ተተርጉሞ ብዙ እንትን ብሎ ቃል ተጨምሮበት ቃል ተቀንሶበት እንደዚህ ብሎ የሰው ሐሳብ ነው ይላል። በዚህ ምክንያት የቱን ቃል ነው ማምነው? የቱን ቃል ነው በቃ ከእግዚአብሔር ቃል አጋንስት እንዲሆኑ ማድረግ ሰዎችን ዋናው ወንጌሉ የእግዚአብሔር ቃል ትርጉም ቢኖረው ምናምን ቢኖረው ወደፊት እናየዋለን። እግዚአብሔር ቃል ታማኝነቱን ክሬዲብልነቱን እስከምን ድረስ ነው እግዚአብሔርን ቃል ማምነው? እግዚአብሔር ቃል እውነተኛነቱ እስከምን ድረስ ነው የሚለውን ሂስቶሪካል ባክግራውንድ ነው ለማየት እንሞክራለን። እኛም በዛ መንገድ እንዳንጠመድ እንዳንያዝ ማለት ነው። እግዚአብሔር ቃል ዋናው መልእክት አልተለወጠም። የጌታ ኢየሱስ ክርስቶስ ወንጌል አልተለወጠም ከዘፍጥረት እስከ ራዕይ። አንዳንድ ቃላቶች ለሰዎች ሊገባ በሚችል መንገድ አይነት ተብሎ የተጻፉ ለምሳሌ ትርጉሙ ማለት ነው እንደዚህ አይነት እንትኖች ይኖራሉ እና እሱንም ደግሞ እናያለን ወደፊት። እና ይሄንን ነገር ግን ኔጌቲቭ ነገሮችን ያወራ ሰዎችን እግዚአብሔር ቃል አያላነበው እውነተኛውን የቱን ነው ማምነው የቱን ነው ማውቀው እያለ በዚህ በማታለል ሰዎችን የእግዚአብሔር ቃል እንዳይገልጡ ያደርጋቸዋል። እኛ ነቅተን በዛ ሁሉ ጊዜ ይሄ ስህተት መፈለግን እንደዚህ ሲያመጣብን መቃወም አለብን። ነው አምነዋለሁ እግዚአብሔር ቃል እውነት ነው ይላል ብለን በእግዚአብሔር ቃል መስራት አለብን። እየተቃወምን ነው አንባለው ያዝነውን ቃል ነው ያጠብቅን የራሳችን የምንለው መጽሐፍ ቅዱስ ካለ ያችን ቃል ሁለት ተረት በማንበብ ነው በቃ ዋናው ኢየሱስ አለ ብለን በዚህ መስራት አለብን። ሌላው ደግሞ የሚጠቅመው ከቻለን አሁንም ራሱ እግዚአብሔርን ቃል እንዴት ነው እንትን ለምሳሌ አንድ ሰው እንዴ በምን አውቃለሁ እግዚአብሔር ቃል ትክክለኛ መሆኑ ብሎ ቢጠይቀን ምንድነው መልሳችን ነው? ለዚህ ከፈለግን ሰርች ብናረግ የተለያዩ ማስረጃዎችን ብናነብ እናገኛለንና ለራሳችን ለጠላትም ለሰዎችም መልስ መስጠት እንችላለን ማለት ነውና የክፉ ሁሉ ጊዜ ነገሮችን ያጣምማል። ሸታም አይደለም ስለዚህ ያጣምምብናል። ሌላኛው ደግሞ ሶስተኛው ደግሞ የክፉ ተቃውሞ የክፉ ስራ እንደሆነ የምናውቀው የእግዚአብሔር ቃል ስናነሳለን በቃ ያቀልብናል። የእግዚአብሔር ቃል ለማን ጠቀመ? እግዚአብሔር ቃል ምንድነው? አንተ ምን አንቺ እኮ ሙሉ ነሽ አለሽ አንተ አለ እውቀት አለ ሀብት አለ ንብረት አለ ምን ያስፈልጋል? እግዚአብሔር ቃሉን መጽሐፍ ቅዱስን አገልጋዮች መድረክ ላይ የሚታዩ ለነቢያቶች ማም ተው ለሱ አንተ ብቻ የራስን ስራ ቢዝነስን ስራ ፋሚሊሽን ቴክ ኬር አድርጊ ፋሚሊህን ቴክ ኬር አድርግ ምናምን እንደዛ እያለ በቃ የኛ ስራ እንዳልሆነ በቃ የሚጠቅስ የሚነዛ እንትን የሚጨርብን ከሆነ ይሄ የጠላት ስራ ነው ማለት ነው። ስለዚህ መቃወም አለብን። ነው እኔ የሚያስፈልገኛል ፐርሰናሊ ከእግዚአብሔር ጋር ህብረት ማድረግ እፈልጋለሁ። ያው የሆነው ቃል ይሄ ነው የሚያኖረን በእግዚአብሔር ቃል ነው የምንኖረው ብለን ነቅተን መቃወም አለብን ማለት ነው። እንዲሁም ልዩ ነው እናንተ ውስጣችሁ የመጣው መንፈስ ቅዱስ ይነግረናል እና ያን የተቃወምን
ጌታ ኢየሱስ ደግሞ የጠላትን ስራ አፍርሶልናል። የዲያብሎስን ስራ፣ ኃጢአትን፣ አመፃን ሁሉ ጌታ ኢየሱስ አፍርሶልናል። በዛ ላይ ደግሞ ስልጣንን ሰጥቶናል። ቃሉን ደግሞ በቃል እንችላለን። ልክ ጌታ ኢየሱስ የጠላትን ስራ የፈታኝ ሊፈትነው መጣ አይደል? 40 ቀን ከጾመ እና ከጸለየ በኋላ ሊፈትነው መጣ። በቃል አይደል ያሸነፈው? እኛም ቃሉን በቃል እየሻርን እንቀጥላለን ማለት ነው። ሶስተኛ ላይ ደግሞ አካባቢያችን ነው ያለበት environment ምናሳልፍበት ቦታ፣ ጓደኞቻችን፣ ኢቭን ቤተሰቦቻችን በጣም ኢምፖርታንት ነው ይሄ ነገር። ህብረት አሁን በጣም ይጠቅመኝ የነበረው ከቅዱሳን ጋር በማድረግበት ህብረት ነበር። በጣም እግዚአብሔር ቃል ፍላጎት የነበራቸው አሁንም አላቸውና ጥማት ያላቸው ዕውቀት ያላቸው ሰዎች ጋር በቃ እግዚአብሔር በዛ መካከል ይቀላቅሎኝ ነበር። አሁንም እንደዛ እና የነሱ ቃል መራባቸው ቃል ዕውቀት ጥልቀታቸው ምናምን ያ ነገር እኔንም በቃ እንድራባ አደረገኝ እና እኔም ያወቅኳትን ነገር ወደ ኋላ አልልም ነበር እና እግዚአብሔር ግን በዛ ነገር ላይ ራሴንም እንዳይ ከዛ በኋላ ደግሞ ኦኬ ይሄ ጉድለት አለብኝ ብዬ እንዳጠና አደረገኝ፣ ገፋፋኝ እና እግዚአብሔርን ቃል ከሚወዱ ሰዎች ጋር ህብረት እንዲቀላቅላችሁ ጸልዩ። ከሌላችሁ እግዚአብሔር እንዲያዘጋጅላችሁ ለምኑት ጌታን። ከዛ ደግሞ ያለንበት አካባቢ ጓደኞቻችን ሁሉ ጊዜ ከጓደኞቻችን ጋር ስንገናኝ በቃ ወሬ አረጋዊ የሆነ ወሬዎች ኤክስትራ ማለት ነው ማለት እንጫወታለን ከጓደኞቻችን ጋር አይደል? እንዝናናለን፣ ከቤተሰቦቻችን ጋር እንዝናናለን። መሳቅ መጫወት ያለ ነው። ግን ኤክስትራ የሆነ ነገር በቃ አይምሮን የሚያደክም ነገር የሆነ ከሊትን ያሙ እንደዚህ አይነት ነገሮች ላይ የምናተኩር ከሆነ ይሄን ነገር ለመቀነስ በጣም መወሰን አለብን። ሌላ ደግሞ በስልካችን ላይ ሁሉ ጊዜ ኢንተርቴይን የምናደርግበት አይምሮአችንን እስከሚያደነዝዝ እንግዲህ ራሳችንን አቋለን ስልካችን ላይ የምናሳልፋቸውን ጊዜያቶችና አይምሮአችን እንደዛ ደንዝዞ ለእግዚአብሔር ቃል ኢንትረስት ይኖረናል ማለት ትንሽ ያዳክታልና ያንንም ደግሞ እየቀነስን በቃ በስጋችን ላይ እየጨከነን እግዚአብሔር እንዲረዳን እየለመንን ጊዜያችንን ወስነን ለጌታ ቃል ብንሰጠው ያሸንፍልናል። በሳምንት አንዴ ብቻ አይደለም፣ ሁለቴ ብቻ አይደለም፣ እለት ተለት ለማንበብ እና ያን ነገር የተጽኖች ገብቶን በእነዚህ ሁሉ ላይ እግዚአብሔር ረድቶን አሸናፊዎች እንድንሆን ያደርገናል። ማለትም በዓለምንና ሲስተማን ሁሉ ኢየሱስ አሸንፎልናል። ስለዚህ እግዚአብሔር ይሄንን አሸናፊነት ለኛም ሰጥቶናል በልጁ በኢየሱስ ማለት ነው። ስለዚህ ይሄን ድል አድርገን ቀጥታ ወደ እግዚአብሔር ቃል በደንብ ተጽዕኖቹን አውቀን በደንብ ወደ እግዚአብሔር ቃል እንመለስ። ጌታ ይረዳናል። በሚቀጥለው ቪዲዮአችን ደግሞ በሌላ ርዕስ ምናልባትም እግዚአብሔር ቃል ታማኝነቱ ወይ ክሬዲብልነቱ ምን ያህል ነው የምንታመንበት፣ ምን ያህል ነው የምንደገፍበት፣ ምን ማስረጃ ይኖሩታል እግዚአብሔር ቃል እንድናምነው የሚሉትን ለማየት እንሞክራለን። እስከዛው መልካም ጊዜ። ጌታ ይረዳችኋል፣ ጌታ ይረዳናል። በርቱ። ጸልዩላችኋለሁ፣ ጸልዩልኝ። ቻው።